ታቦት ሆኖ ይተከል ነበር 45ኛ ታቦት ተብሎ ይዘከርለት ነበር አብዲሳ ጋር ከዛ በኋላ እዛ ተሰቃየ ምን አለ ስንት ቸነፈር አየ ወደቀ ተነሳ ደማ ቆሰለ እስከ ስንት ዓመተ ምህረት እዛ ጫካ ውስጥ ቆየ እስከ 1974 እዛ ተንከራተተ ማለት ነው አብዲሳ ጋር ይሁን ምንም ማድረግ ስለማይችሉ ስሙን ሰጡት ምንም አይሰራለትም ኮሎኔል አብዲሳ ጋር የሚለውን ስም ሰጡት ያው መጥቶና ማርሻልም ስለተናገሩ ማለት ነው አብዲሳ እንደዛ ተሰቃይቶ መጨረሻ ላይ በ1977 ማንም ቆሞ መቀር የለም አብዲሳ የዋው አብዲሳ ምስኪኑ አብዲሳ ጀግናው አብዲሳ ፈርጣማው አብዲሳ ጭንቅላቱ ያሰላው ሞተ በ1979 ከእንትኑ በኋላ ማለት ነው ኃይለ ሥላሴ ላይ ብዙ ጊዜ ሙከራዎች ምናምን ከተደረጉበት በኋላ ሞተ አብዲሳ ስሞት አለቀ ሴናው ዛጋ ታሪኩ ዛጋ አበቃ አከተመ ማለት ነው የአብዲሳ ልጆችና የአብዲሳ ቤተሰቦች አብዲሳ ቤተሰብ አለው ወይ ልጅ አለው ወይ ወደምሎ ከመጣን በጣም ነው የሚያናደው በጣም አዎ ሚስት አግብቷል ልጆች አፍርቷል እስከ ቅርብ ጊዜ ማለት ነው አብዲሳ አንድ ሐውልት የለውም ዛሬ የትም እንፍኔ ብትል የተወለደበት ከተማ ላይ ነው የአካባቢው ሰዎች የአብዲሳ ትምህርት ቤት ብሎ በአብዲሳ ጋር ትምህርት ቤት የሆነ ትምህርት ቤት ገነቡ አለቀች በቃ የሆነ ነጆ ውስጥ ማለት ነው ከዛ ውጭ ምንም አልተሰራለትም አብዲሳ ታዲያ ከቡልጋ ቢመጣ ኖሮ ምንድነው የሚደረግለት እስኪ እናውራኛ እና ታዲያ እነዚህ እንዴት አድርጎ ነው ለአብዲሳ ያሉን አሁን እንግዲህ ለአብዲሳ አልሆኑም አብዲሳ ለነሱ ነው የታገለው አብዲሳ ለነሱ ነው የሰራው አብዲሳ ለነሱ ነው የለፈው አብዲሳ ለነሱ ነው ህይወቱን የገበረው ለኦሮሞ ብሎ አይደለም የኦሮሞን ባንዲራ ይዞ አይደለም ለኦሮሞ ቋንቋ ብሎ አይደለም አብዲሳ ሲታገል የነበረው በኢትዮጵያ ስም ነው በኢትዮጵያ ባንዲራ ነው እንደዛ ሆኖ አላከበራችሁትም አዋረዳችሁት ናቃችሁት እንድሞት የሞት በር ከፈታችሁለት እንድሰቃይ የስቃይ በር ከፈታችሁለት እንድዋረድ የውርደት በር ነው የከፈታችሁለት ይሄንን በሙሉ የምለውን ደግሞ ተናግሬኝ ያለፍኩት ማለት ነው ገባችሁ አሁንስ የአብዲሳ ቤተሰቦች ምን ላይ ናቸው ችግር ላይ ናቸው ራብ ላይ ናቸው ቸነፈር ላይ ናቸው የአብዲሳ ሚስት የአብዲሳ ባለቤት የአብዲሳ አጋ ባለቤት ትልቅ ሴትዮ ቅርብ ጊዜ በቲቪ ያለቅሱ ነበር ቤቱ እኮ ያፈሳል የሚያፈስ ቤት ውስጥ ነው የምኖረው ግርግዳው እኮ ቀዳዳ ነው እቺንም ቀዳዳ እቺንም የምታፈስ ቤት ብርቅ አድርጎ ውጣ ከዚህ ቤት ውጪ ከዚህ ቤት ልጆችሽን ይዘሽ ውጪ ብሎ ያስፈራሩኝ ያሰቃዩኝ ነው ብላ የአብዲሳ አጋ ሚስት ትልቅ ሴትዮ ሲያለቅሱ አይተናል በቲቪ ማለት ነው ቪዲዮ ለጥፋለሁ በኋላ ገባችሁ አብዲሳ አጋ ላይ ይሁላ ግፍ የተደረገው ኦሮሞ በመሆኑ ነው ብዬ ነው የማስበው ልጆቹም ሳይከበሩ በነገራችን ላይ የአብዲሳ አጋ ልጆች ከአማራ ነው የተወለዱት አባታቸው አማራ ቢሆን ኖሮ ለነዚህ ልጆች ምናት እንክብካቤ ነው የሚደረግላቸው ከአማራ ሴትም ተወልዶ የኦሮሞ ደም ስላለባቸው እነዚህ ልጆች እየተገፉ ነው በእናንተ የኦሮሞ ደም ስላለባቸው የአብዲሳ አጋ ልጆች ዛሬ የሚያፈስ ቤት ውስጥ ይኖራሉ ይሰቃያሉ ኢትዮጵያዊ ነን እያሉ ማለት ነው ሰው ኢትዮጵያዊ ነኝ ብሎ ሲመጣ ኖ አይደለም ትላላችሁ ኖ እኔ ኢትዮጵያዊ አይደለሁም እኔ ኦሮሞ ነኝ ብሎ ደግሞ ሲሄድ የሀገሩን ከዳይ እንደዚህ እንዴት ተደርጎ ነው ከናንተ ጋር መኖር የሚቻለው አሁን ለምሳሌ አብይ ጠዋት ማታ አብይና ለማ እኛ ኢትዮጵያዊ ነን ኢትዮጵያ ፍቅር ነች ኢትዮጵያ ሱስ ነች ለኢትዮጵያ ነው ህይወታችንን የምንሰጠው ብሎ ለኢትዮጵያ እንደ ታቦት የሚሰግዱ ሰዎችን አልተቀበላችሁም
በየቀኑ የተሳደባችሁ ነው። ታከሌውማ ትላንትና ስንት ነገር እያደረገ ነበረ። ትላንትና ስንት ነገር ነው ቃል የገባው። አዲስ አበባ ላይ እንደዚህ ያደርጋለሁ፣ አዲስ አበባ ላይ እንደዚህ ያደርጋለሁ፣ እንደዚህ ይሰራላችኋለሁ ብሎ ቃል ገብቶ ስነሳ ከኋላ ተነስታችሁ ታከሌ ሌባ ትላላችሁ። ጀዋር መሐመድ ደግሞ ነው እኔ ኢትዮጵያዊ አይደለሁም እኔ ኦሮሞ ነኝ ጀስት ታይም ኦሮሞ ፈርስት ብሎ ሲናገር ደግሞ ይሄ ሀገሩን የከዳ ትላላችሁ። ደግሞ እንዴት ታዲያ ከእናንተ ጋር how we can deal with you guys how we can ለኢትዮጵያ ሰርተንላት ሞተንላት ደምተንላት አልተቀበለችንም አይደለችንም እኛ ኢትዮጵያዊ አይደለንም ብለን ደግሞ ስንቆም እሱንም አልቻልንም። so what do you want you guys what do you need የሚጠይቀው ኢትዮጵያን ብሔር ብሔረሰብ አይደለም። እኔ ስለ ኦሮሞ ነው እንጂ የተናገርኩት ደቡብም እንደዛ የተገፋ ነው፣ ሶማሌም እንደዛ የተገፋ ነው፣ ገምቤላም እንደዛ የተገፋ ነው፣ ቤኒሻንጉልም እንደዛ የተገፋ ነው፣ አፋርም ከምባታም እንዴ እናንተ ናችሁ እኮ ይሄ ጉቶ ቆራጭ የምትሉት እናንተ ናችሁ። ይሄ ግንድ ቆራጭ፣ ይሄ እንደዚህ ቆራጭ፣ ይሄ እንትን ቆራጭ፣ ይሄ የማትሳደቡት አይነት ስድብ የለም። ኦኬ ስድቡን ተሳደቡት። እናንተ ናችሁ ደግሞ የምትመጡት ተሳድባችሁ እዛው ብትቀመጡ ግልግል የደሃ ሞት ተሳድባችሁ እናንተ እዛው ብትቀመጡ ግልግል ነው የምትሳደቡት እናንተ የምትመጡት እናንተ። ቋንቋ የእናንተ እንጂ የኢትዮጵያ ቋንቋ የለም። ባንዲራ የእናንተ እንጂ የኢትዮጵያ ባንዲራ የለም። ማንነት የእናንተ እንጂ የኢትዮጵያ ማንነት የለም። ዘፈን የእናንተ እንጂ የኢትዮጵያ ዘፈን የለም። እንዴት how we can guys let's deal survive ማድረግ ይቻላል ወይ? ትችሉታላችሁ ወይ? አሁን ለምሳሌ let's talk about language ስለ ቋንቋ እናውራ። ቋንቋ ኦሮምኛ ለምሳሌ ኦሮምኛ እንድጠፋ ነው የምትፈልጉት። ኦሮምኛ እንድወራ እንድኖር ማንም ሰው ኦሮምኛ እንድናገር አትፈልጉም። በአይናችሁም ማየት በጆሮአችሁም መስማት አትፈልጉም። ለምሳሌ ኦሮምኛ ቋንቋ ማለት ነው። ኦሮምኛ ደግሞ በጅቡቲ ይነገራል፣ በሶማሊያ ይነገራል፣ በታንዛኒያ ይነገራል፣ በኬንያ ይነገራል፣ በሱዳን ይነገራል፣ በሳውዝ አፍሪካ ይነገራል። ምንድነው what we have to do የበለጠ ከሰው ጋር መግባባት የምንችለው በአማርኛ ነው ወይስ በኦሮምኛ ነው? የትኛው ነው ኢትዮጵያን የሚጠቅማት ቋንቋ? እስኪ ይሁን ካወራን ማለት ነው። የትኛው ቋንቋ ነው ለኢትዮጵያ የሚጠቅማት? ኢትዮጵያን የበለጠ የሚያስታውቃት? ኢትዮጵያን የበለጠ የሚያሳያት? ኦሮምኛ ነው ወይስ አማርኛ ነው? you guys wake ኢትዮጵያዊነትን ወይ ደግሞ ኢትዮጵያ የምትባል አገር እንገነባለን የምትሉ ከሆነ በበር ቀዳዳ ውስጥ ማለት የለባችሁም። ይሄ ዩሮፕ ሀገር በር ቀዳዳ አለች፣ በዛ ውስጥ ነው እንደሚያዩት። በዛ ውስጥ አይደለም ማየት ያለባችሁ። ሰፋ አድርጋችሁ ተመልከቱት። በጣም ብዙ ሰራን። የኦሮሞ ልጆች ለኦሮሞ ምንም አልሰሩም፣ ለኢትዮጵያ ነው የሰሩት። እውነቱን ከተናገረን ጥላውን ገሰሰ እንደዛ እድሜው ሙሉ ርስል የነበረው ለኢትዮጵያ ነው፣ ለኦሮሞ ምንም አልሰራም። ሎሬት ጸጋዬ ቋንቋችሁን እንደ ሰማይ ድረስ ጠቀስ አድርጎ ነው የሞተው። እያየን ነው። እና አብዲሳ ጋር ለእናንተ ነው ሰርተው የሞቱት። እነ በላይ ዘለቀ ለእናንተ ነው ሰርተው የሞቱት። እንደዛም ሆኖ አላከበራ እንደዛም ሆኖ ኢግኖራንት ወይ ለምንድን ነው ያን ሁላ ሰው መግፋት? አሁን ኦሮሞ አልፈልግም ካለም ምን ታደርጋለህ? ኦሮሞ አልፈልግም ካለ 2 ወር ብቻ ነው። ኦሮሞ አልፈልግም እኔ ኢትዮጵያዊ አይደለሁም ካለ 2 ወር በቂው ነው። ለምን ታይቷል? በጣሊያን ጦር ታይተናል፣ ታሪክ ነው የሚያስቀምጠው። በሶማሌ ጦር ታይተናል፣ ታሪክ ነው የሚያስቀምጠው። በኤርትራ ጦር እኛንን የሞት ነው የኛ ልጆች ናቸው። ከ120,000 ወታደር እዛ ጋር ከተሰዋ ኦሮሞ ነው የተሰዋው። 80% ኦሮሞ ነው።
እና የደቡብ ልጅ ነው። ማንም የሞተ የለም። ይሁን ደረት መምታትና ሄይ 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 ማለት ጦርነት አይደለም። ጦርነትን እናውቃለን። ትግሬ ሊዋጋ ይችላል። ትግሬ እንዳው ሊዋጋ ይችላል። ካልሆነ ግን ደረት መምታትና እንደዚህ ሄይ 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 አችሉትም። ምንም አታደርጉም። እኔ አሁን ህሊ ውስጥ እንድንገባባ ምናምን ሳይሆን ከምታደርጉት ነገር እንድትቆጠቡ ነው። ይሄንን አሁን እንደ ምክር ነው የምለግሳችሁ። እንደ ምክር እንደ ኢትዮጵያ አሁን እና አብይ የሚያራምዱትን ነገር እኔ አልደግፈውም። እና አብይ የሚያራምዱትን ነገር ለምን እናንተ ጋር ወንዝ ውስጥ ሳር በቀለ ብሎ ሚሊየን ብር የመደቡ ከወንዝ ውስጥ ሳር ያስነቅላሉ እና አብይ። እኛ ጋር ደግሞ ሴቶቻችን ዛፍ ስር ነው የሚወልዱት። ይሄንን አታውቁትም። believe or not እናንተ ጋር ትምህርት ቤት እየሰራ ነው። እኛ ጋር ግን አውሮፕላን እየደበደበን ነው። ለማ ብሎ እናንተን ከኛ ጋር ለማኖር ብሎ ነው። የኛ ልጆች እንኳን ከኛ ጋር የሚጋጩት ማለት ነው። አልገባችሁም? ያውላ እኔ አሁን ታከሌው ማንዳው ለየት ያለ ሰው ነው። በጣም ቀዝቃዛ፣ በጣም የሆነ አብሮ መኖር የሚፈልግ፣ በጣም በቃ የሆነ እንደ ፖለቲከኛ ሳይሆን እንደ ሁማኒቲ መኖር የሚፈልግ አይነት ሰው ነው እንዳየሁት ከሆነ። እንግዲህ ይህን ሰውዬ ሌባ አደባባይ ላይ ወጣችሁ ብትሉ አሁን በመለስ ጊዜ ቢሆን ትላላችሁ? አንድ ቀን ሰልፍ ወጣችሁ አታውቁም። አንድ ቀን ተሳስታችሁ ትሞታላችሁ። ምን እንዴት አድርጋችሁ ነው የምትወጡት? አየናችሁ አይደል እንዴ? 27 ዓመት ያድቅ ቀጥቅጦ ሲገዛችሁ አንድ ቀን ሰላማዊ ሰልፍ ወጣችሁ። 97 ላይ አንድ ቀን ሰላማዊ ሰልፍ ወጣችሁ። ቂጥቂጣችሁን ስሉ ሮጣችሁ አልጋ ስር ገባችሁ። አልጋ ስር ነበር የሚሸኑት፣ አትወጡም ነበር ወደ ውጭ። አሁንና አብይ መጥቶ መብት ስለተሰጣችሁ ወጣችሁ በጣም መጨፈር ጀመራችሁ። እኔ የአብይ ደጋፊ ምናምን ሆኜ አይደለም። I don't care about ምንም አይመለከተኝም ስለሱ። ግን ምንድነው ሊሚት? ትግሬ ቢሆን የሚገዛው እንደዚህ አታደርጉም ነበር። እና አጫሉ ደግሞ እንዳው ከነሱ ብሶ እንዳው ከሱ መጥቶ እኔ አድዋን አከብራለሁ ብሎ አደባባይ ላይ ስለወጣ አጫሉ ላይ መዝመት ለምን እንዳስፈለገ አላውቅም። እንደዛ ብላችሁ የምታስቡ ከሆነ አብይ አልተስማማ ማለት አብይ ካልተስማማ አጭር ነገር አለ። በአጭር ጊዜ ውስጥ ጀዋርን የአብይ ቦታ ላይ እንተካለን። ታከሌውማ አልተስማማ፣ የታከሌውማ ቦታ ላይ ደግሞ ጸጋዬ አራርሳን እንተካለን። አለቀ። ከነሱ ጋር ዲል ታደርጋለህ። እኛ ምን አገባን? እንደዛ ነው። ዲል ታደርጋለህ ከነሱ ጋር። ለምን? ታከሌውማ እንግዲህ አዲስ አበባ ነው ያደገው የተማረው። ምን ያለው ነው? የአዲስ አበባ ልጅ አይደለም ምናምን ነገር ያላችሁ፣ እሪ ጉራ ከረዩ ልቀቀኝ ምናምን ነገር ያላችሁ ነው። እንግዲህ ማን ነው? ጸጋዬ አራርሳ አዲስ አበባ መካከል ነው ተወልዶ ያደገው። እሱ ነው አዲስ አበባን የሚያውቃት። እሱ ነው የአዲስ አበባ ልጅ። ሀያቱ ቅድመ ሀያቱ 100 ሀያቱን ብቆጥር እዛው አዲስ አበባ ነው። እሱ መጥቶ ሀገሩን ያስተዳድራል። ለምን? ያው የአዲስ አበባ ልጅ ነው ማስተዳደር ያለበት ካላችሁ እናንተ ገና 3 ሀያት ነው ያስቆጠራችሁት አዲስ አበባ። ሀያታችሁ መጣ፣ አባታችሁ ኖረ፣ እናንተ ተወልዳችሁ አለቀ። ታከሌውማ 100 ታከሌ አይደለም 100 ይቆጥርልሃል ጸጋዬ አራርሳ። ታከሌውማም ቢሆን ከአዲስ አበባ ተፈናቅለው ወደ አምቦ የገቡ ሰዎች ናቸው። ያ ከአዲስ አበባ ላይ ተፈናቅሎ ተገፍቶ ወደ አምቦ የገቡ ሰዎች ናቸው እነ ታከሌውማ ማለት ነው። ለማንኛውም እቺን ግጥም ስሟት። እቺን ብራንቀና መጣው ቄሮ ያቀሩ ቄሮ አባ ፈረስ ቄሮ አባ ገስግስ ቄሮ አባ ሰላም ቄሮ አባ መክት የማይመከት ሐቀኛ አይበገሬ ለዘረኛ አስተዋዩ ጥበበኛ ለአራሹ ድንበርተኛ
ለከብት አርቢው፣ ለእረኛ፣ ለመምህሩ አስተማሪ፣ ለዶክተሩ፣ ለቀማሚ፣ ለከተሜው ለራብ አደር እኔ መብቱን ለማስከበር ስል ነበር የደፋ ቀና የወገን እንባ ለማበስ ሕገ መንግሥቱን ላቃና አጥንቴን በሺ ከስክሼ ደሜን በበርሜል አፍስሼ በጥይት የበሳሱኝን በሰማይ አምላክ ክስሼ በውሸት ናዳ ላይ ቆሜ በልቤ እውነት አንግሼ እችን ብርሃን ቀን አመጣው ያንን ጨለማ ደርምሼ ቄሮ ነኝ ግን ምነው ረሳኝ ታስታውስ እንደሆን በዛ በድቅድቅ ጨለማ መጥቼ በሬን አንኳኳው ምንም ልቤ ሳያቅማማ ያኔ በጥይት ስደማ ክፈቱልኝ ቄሮ ወንድሜ ነኝ ውሃ ቀብለኝ ጥይት አደማማኝ ብዬ ስጠይቅ ዞር በሪልኝ አታንኳኳ በሬ ነገር አመጣብኝ ብለህ መለስክልኝ ምንም ሳትራራልኝ ያኔ ያነከስኩ ደም ያንጠባጠብ ጉዞዬን ቀጠልኩ ትንሽ እርምጃ እንደሄድኩኝ ያንተን ጎረቤት ጠየቅኩ ውሃ ስጠኝ ጨርቅም አቀብለኝ ደሜን አድርቅልኝ ወንድምህ ቄሮ ነኝ አለኝ እሱም ኧረ ዞር በርልኝ ፖሊስ እንዳልደውል አሸባሪ ብዬ ፌደራል እንዳልጠራ ጉድ እንዳይፈላ አጋዥ እንደሌለኝ በጽኑ አወኩኝ ቲሸርቴን ቀድጄ ቁስሌን አሰርኩኝ እዘንብ ነበረ ያ የቀን ጨለማ ብዙንን ቀጥፎ ብዙንን ያደማ የወድቅ የመሰለኝ ፈርቼ ነበረ ምንም አጋዥ ሳጣ መንፈሴ በርትቶ ስጋ የጠነከረ መሸ ነጋ መሸ ነጋ ፈልቅቄ ወጣው የበግ ግልገሎችን ከተኩላው መንጋጋ ጎልያድ ወደቀ በቀጭኑ ክንዴ በረዥሙ ወንጭፍ አንተም ከቤት ወጣ አባቴ መርቆ ናውጣ አስትንትፍ እኔንም መከረኝ ተዋት ቀየሞ ያው የሰው ጸባይ ነው በርም የዘጋብክ ሞትን ብፈራ ነው እኔም እሺ ብዬ አንገቴን ደፍቼ ቀና ብዬ ሳይክ አይኖቼን ገልጬ በሁለት እግሮችህ መሮጥ ጀምራል አረንጓዴው መስክም ላንተ ተለቆሃል የምትፈራ የለም የምትሰጋ የለም ጅቦቹ ተገለው ተኩላው ታስሯል ከመስኩም ላይ አጭር ፏፏቴውንም ቀድተ በነፃነት ጠጣ ብዙም ሳትሰነብት ደሞ ጉዳ መጣ ሕይወቴን ገብሬ አጥንቴን ከስክሼ ደሜንም አፍስሼ ነፃነት አወጣው እውነት አዘንኩብህ ለዚህ ሁላ ነገር ምንም ክብር አጣ ያልፋል ይህም ያልፋል አንተ ግን ወንድሜ ቆሜ አስብበት ተው ጉዳት ይሄ ግጥም የዘረኝነትን ትርጉም ሳያውቁ ዘረኝነትን ለሚቃወሙ ዘረኞቻችን ኦኬ ይህንን ይመስላል በዚህ በኩል የአድዋ ድልን አይመለከተኝም ኦሮሚያ ውስጥ የገቡትን ጣሊያኖች በሙሉ እኛንን ያስወጣናቸው ያለማንም እርዳታ ማስወጣት ያቃታቸውን ለመርዳት ወደ አድዋ ተጉዞ ፈረሰኞቻችን ድል አድርጎ መጥተዋል እንደ እርዳታ ነው የሚቆጥረው ነው እርዳታ እንደረዷቸው ነው የሚቆጥረው ለምን አከበራቸው አይላቸው የፈለገ ሰው ማክበር ይችላል እስካሁን የማያከብሩት ሰዎች ብዙ ሰዎች እዛ ጋር የኦሮሞ ታሪክ ስለተቀበረና ምንም ማውራት ስለማይፈልግ ማውራትም ማንሳትም ስለማትፈልጉ ነው ማክበር ያልፈለጉት አሁን ግን ማንም ሰው የፈለገውን ነገር መናገር ስለሚችል ተነስቶ ለማክበር ሞክሯል እኔ አልደግፍም አልቃወምም እኔ ግን እቺን ቪዲዮ ለመስራት የፈለኩት ለምንድነው እዛ ላይ በቀረቡት ልጆች እዛ ላይ በተናገሩት ልጆች እና ጫሉን በጣም ስለዘለፋችሁ ስለተናገራችሁ ነው እቺን ቪዲዮ ለመስራት የፈለኩት ማለት ነው እና ማን ነው ባንዳ ማን ነው ሀገርን የሸጠው ማን ነው ሀገርን ያስከበረው በዚህ ቪዲዮ ውስጥ አካትቻለሁ ማለት ነው የአብዲስ አጋን ታሪክ ብቻ ነው ዛሬ የተናገርኩት እሱንም ሙሉውን አይደለም በጣም ብዙ ነው በሌላ ጊዜ አስፈላጊ ከሆነ
የሌሎቹን ታሪክ ማውራት ይቻላል። እከራከራለሁ የሚል ሰው ካለ አይም ሂር፣ ልትከራከረኝ ትችላለህ። የምትከራከረኝ የደብተራ ታሪክ ይዛ አይደለም። ደብተራዎች ለምሳሌ ወንድሜ የኔን ታሪክ ከጻፈ ወይ ደግሞ ልበልክ፣ አሁን እናንተ ዮሐንስን አትወዱትም፣ ትግሬ ነው የታወቀ ነው። የትግራይ ጀግና ለእናንተ ጠላታችሁ ነው። የእናንተ ጀግና ደግሞ ለትግራይ ጠላት ነው። ኢሳያስ አፈወርቂ አልመጣም። የኃይለ ሥላሴ ሐውልት ሲከበር ስተክል አልመጣም። ለምንድን ነው ያልመጣው? ጨርሶናል ብሎ ነው የተናገረው። ጨርሶናል፣ ህዝቤን ጨፍጭፈዋል፣ ለዛ አልመጣም፣ ሐውልት አልተክልለትም ብሎ ነው የቀረው። እና አብይ ግን ሐውልቱን ተከሉት። ሐውልት የተተከለው በኦሮሞ ልጆች አጥንት ላይና በነሱ ደም ላይ ነው። በጉለሌና በገላን በአብቹ አልተናገርኩም ስለዛ ነገር እስካሁን። ግን እውነቱን እንነጋገር ከተባለ በእኛ አጥንት፣ በእኛ ደም፣ በእኛ ህይወት፣ በእኛ ነፍስ በነሱ ኤከራ ላይ ነው የተተከለው ሐውልት። እና ኢሳያስ መቅረትም አለበት። ለምን? ኢሳያስ መጥቶ ያንን ነገር ካከበረ ወደ ኤርትራ መግባት አይችልም። ህዝቡ ይቃወመዋል። የባቸው ለዛ ነው የቀረው። እና ኢትዮጵያዊነትን የምትመለከቱበትን መንገድ ካላስተካከላችሁ ኢትዮጵያ የሚባል ነገር አይኖርም። ኢትዮጵያ የምትፈርሰው በኦሮሞ አይደለም፣ በእናንተ ነው። አገር አፍራሽ ምናምን እናንተ ምንም ነገር መስጠት አትፈልጉም። ሰላምታ እንኳን ሰው ሰላም ካላችሁ ነው ሰላም የምትሉት። አይ ዶንት ኖ የእግዚአብሔር ሰላምታ እኔ ሰው ሰላም እስክለኝ አልጠብቀውም። ለምን? ምንም አልከስርም። ሰላም እለዋለሁ አንድን ሰው። እናንተ ለሰው ሻይ የምትገዙት ነገ ሻይ እንድገዛላችሁ ነው። እንደዛ መሆን የለበትም። ህይወት ለማይመልስልክም ሰው መስጠት፣ ፍቅርን መስጠት፣ እንደዛ ነው። ያ ሁላ የኦሮሞ ህዝብ ሲፈናቀል ምንም አንድ ሰው አጣና አጠገባችን አንድ ሰው የለም። ያ ሁላ ስንገደል፣ በሶማሌ እንደዛ ስንጨፈጨፍ፣ በዚህ 2 ዓመት ውስጥ የአድጎች እንደዛ ሲጨፈጭፉ ነው ወያኔ አንድ የለም። አንድ ከኛ ጋር ሰላማዊ ሰልፍ አልወጣችሁ። የኛ ልጆች ግን ጥሎባቸው ምን እንደነካቸው አላቅ። እናንተ ጋር አንዴ አረም ለማስነቀል፣ አንዴ ምን ለማለት፣ አንዴ ትምህርት ቤት ለመስራት፣ አንዴ ምን ሰሩ ለኦሮሚያ? ይህንን ለውጥ እኮ ያመጡት የሐረርጌ ልጆች ናቸው፣ የቦረና ልጆች ናቸው፣ የወለጋ ልጆች ናቸው፣ የአምቦ ልጆች ናቸው። ምን ሰሩ? ምንም። እናንተ ጋር ነው ትምህርት ቤት የሚከፍቱትና አብይ አይደል እንዴ? ለምን ከፈቱ አንልም። አንድ ቀን ደግሞ እኛ ጋር ይከፍቱ ይሆናል ብለን ነው የምናስበው። ያውላ የተደረገላችሁ አታከብሩም፣ አታመሰግኗቸውም። ያ ማለት የገሃነም ጸባይ ነው። ገሃነም ምንም ህዝብ ቢገባ፣ ምንም ሚሊየን እዚህ ምድር ላይ ያለው 7 ቢሊየን ህዝብ ወደ ገሃነም ቢገባ ገሃነም አያመሰግንም። መልሱ ወይ ምላሹ እሳት ነው። ገሃነም አትሁኑ። ይህንን ሁላችሁ የምፈልገው በዚህ ቪዲዮ ላይ መከራከር የሚፈልግ የፈለገውን ነገር መናገር የሚፈልግ ይችላል። የፈለገውን ነገር ኢንቦክስ አግኘኝ፣ በአደባባይ እናወራለን። የፈለግከውን ነገር ማለት ነው። ማን ነው ለኢትዮጵያ የሞተው? ማን ነው ኢትዮጵያዊነትን የተቀማው? ኩሽ ከየት ነው የመጣው? ሴም ከየት ነው የመጣው? የትኛው ቋንቋ ነው ለኢትዮጵያ የሚጠቅመው? ማን ነው ኢትዮጵያን የገነባው? ይህንን ሁላ ነገር እንዲህ ፊት ለፊት ማውራት ከማንም ጋር ማለት ነው። ይሄ ቱሬናፋ ምናምን አይደለም። ይሄ ያዙኝ ልቀቁኝ ምናምን እንደዚህ ወጥቶ ህሪ ምናምን ይሄ ብጫው ባንዳ ያዘው ሰው ሳይሆን እንደዚህ እንደ ሰው ልጅ ቁጭ ብለን ማውራት እንችላለን። ይሄን ነው የምላችሁ። ወዳችኋለሁ። ሰላም ሁኑልኝ። ሰላም ለኦሮሚያና ለህዝቧ።